عليه الصلاة والسلام كان أمتك أبزانيا وصومي موتو بعين نوال راسون التبقى بقرآن وبحديث وأذكار الصباح بالمساء صلاة بقوامنا تايسجد تاران دي تايقالت لجوج منقر لي سيسناكلو تدهر دنجت سيبتن تايال بشتو عين يتبال يهيشام وندم واتاتنو قنجونو لقوسنو خليفام يعني هي واتات لقوس هوني أباتو سلطانا تاريام يامرون قاونو اللبسو የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነው። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩአት። ጠሯቸው። እቺ ልጅ የሰው ዓይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነየ ልጆቼ ላ ተድኹሉ ሚን ባቢል ዋሂድ በአንድ በር ግር ብላችሁ አትግቡ። ዑስባ ናችሁ፣ ጭፍራ ናችሁ፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባል። ተበታተናችሁ ግቧል። በእርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነቢዩ አለይሂ ሰላቱ ወሰላም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አላም ለምታምናቸው ሰው ካልሆነ አጃን ሁሉ አትናገር። ነቢዩ አለይሂ ሰላቱ ወሰላም استعيኑ في قضاء الحوائج بالكتمان አጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውጡ። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውም። አንዳንዱ የዓይንና ሕክምና ተብሎ አዋቂ ቤት ይሄዳል። እስልምና መስመር አለ። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን ጀብ በዚክር ጀብ ያኔ ሸይጣን አንተ ቤት አይ ነብዩና አለይሂ ሰላቱ ወሰላም ቁረይሾቹ እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصارهم ረሱሉ ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። እንታን ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነው። ይህ የሚያምር ልጅ ማን ነው? وما هذه الثياب ይህ የሚያምር ልብስስ ምንድነው አለ ንጉሥ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ። እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው። ሶሻል ሚዲያ አሁን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርቡ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር፣ በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች፣ ኡስታዝ ለአንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤቴ ያኔ እናገር ስጨርስ ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንናሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። እስልምና ችግር ነግሮ መፍትሄውን ሰጠን። የተጠቀመ ስኬታማ፣ ያመለጠው አዳለት። De nieuwe King C Gillette Beard Trimmer Pro. Trimmen met ultieme precisie voor alle baardstijlen.